እነዚህን ሁለት ፎቶዎች ተመልከቱ። ሁለቱም ኢትዮጵያውያን ናቸው። ግን ከዓመት በኋላ አንደኛው እዚሁ አዲስ አበባ ውስጥ ነው፣ ሌላኛው ደግሞ በአሜሪካ በኒውዮርክ ከተማ ፍልስስ እያለ ነው። እንዴት ነው ይህ በዓመት ጊዜ ብቻ ይሄ ልዩነት ሊከሰት የቻለው? መልሱ በዚህ ትንሽዬ ወረቀት ውስጥ ሊሆን ይችላል። የዲቪ ሎተሪ አሸናፊ ማሳወቂያ ወረቀት። በዛሬ ቪዲዮ ስለ ዲቪ ሎተሪ ሙሉ ሂደት ከመጀመሪያ እስከ መጨረሻ ድረስ እንዴት እንደምትሞሉት እነግራችኋለሁ። አብረን ነገሩን እንመርምር። ቻናሉን ሰብስክራይብ ያድርጉ። እንደዚህ አይነት ቤትም የማይገኙ ጠቃሚ ቪዲዮዎችን በቀጣይነት ዕለት ዕለት እናቀርባለን። በዚህ ቪዲዮ ለመጀመሪያ ጊዜ የሚመዘገቡ ሰዎች ሙሉ መረጃ እንዲያገኙና ሳይሞሉ ያመለጣቸው ሰዎች ደግሞ አስፈላጊውን ማስታወሻዎች ለቀጣይ ያገኙበታል። በዚህ ቪዲዮ የዘንድሮን ዲቪ ሎተሪ ለምን እንደተራዘመና ለመሙላትም ያስፈልጓል ስለተባለው ስለ $1 ክፍያ ትክክለኛውን መረጃ እነግራችኋለሁ። እንጀምር። በመጀመሪያ ስለ ዲቪ ሎተሪ መሰረታዊ ነገሮች እውነቱን ከሐሰት እንለይ። አንዳንድ የተለመዱ ሐሰቶችን እንሰርዝ። አንዳንድ ሰዎች ቅድመ ክፍያ ያለው ይላሉ። ሌሎች ደግሞ ዲቪ ለማሸነፍ ብዙ ገንዘብ በኮሚሽን መልክ መክፈል ይኖርብናል ይላሉ። እነዚህም ሁለቱ ነገሮች ፍጹም ሐሰት ናቸው። ዲቪ ሎተሪ ነፃ ነው። ለመመዝገብም አንድም ሳንቲም ከኪሳችሁ አትከፍሉ። እድል ብቻ ነው የሚወስነው። ማንኛውም ሰው በትክክለኛ ሁኔታ ከተመዘገበ የማሸነፍ እድሉ አለው። የዲቪ ሎተሪ ዓላማው ልዩነት ወይም ደግሞ ዳይቨርሲቲ በአሜሪካ ምድር ላይ መፍጠር ነው። አሜሪካ ከተለያዩ ሀገሮች ሰዎችን በማስገባት ይህንን ፕሮግራም ታወጣለች። ኢትዮጵያም ከእነዚህ ሀገራት ውስጥ አንዷ ናት። ዲቪ ሎተሪ ምን አይነት ሰውና ማን መመዝገብ ይችላል የሚለውን ጥያቄ ልመልስላችሁ። አንደኛ፣ ዲቪ ሎተሪ እንዲሞሉ ከተፈቀደላቸው ሀገሮች ዜግነት ሊኖሩት ይገባል። ኢትዮጵያም ከእነዚህ ሀገራት ውስጥ አንዷ ነች። ሁለተኛ፣ ትምህርት ወይም ደግሞ የስራ ልምድ፣ ከፍተኛ ትምህርት ወይም ደግሞ 12ኛ ክፍል ወይም ከዚያ በላይ ወይም በተወሰነ ሙያ ውስጥ ቢያንስ 2 ዓመት ልምድ ያስፈልጋል። ይህም ማለት ተማሪ፣ መምህር፣ ቴክኒሻን፣ መካኒክ ወዘተ ሁሉም የመመዝገብ መብት አለው ማለት ነው። በመቀጠልም ደረጃ በደረጃ የመመዝገብ ሂደቱን ተግባራዊ ወደምናደርግበት ክፍል ነው። ይህም ሂደት በትክክል መሙላት በጣም አስፈላጊ ነው። አንድ ትንሽ ስህተት ማመልከቻውን ሙሉ በሙሉ ዋጋ ላይ ያሳድራል። ስለዚህ ጥሩ በሆነ መንገድ እስከ መጨረሻ ይከታተሉ። ደረጃ 1 ዝግጅት። ለመሙላት የምንጠቀሙ ፎቶ ወይም ፓስፖርት ፎቶ። ይህ ከፍተኛ ትኩረት የሚያስፈልገው ነገር። ፎቶ እንደ ፓስፖርት ፎቶ መሆን አለበት። ፊልተር የሌለው ጥቁርና ነጭ አሮና ከአንገት በላይ ያሉ ክፍሎች በፀጉር ያልተሸፈኑ መሆንና ፊቱ ከፍ ብሎ መገኘት አለበት። ወደ ፎቶ ቤት ወይም ደግሞ ወደ ፎቶ ሙያተኛ ሄዱና ለአሜሪካ ቪዛ ፎቶ እንዲያነሱ ጠይቀው በስልክዎት ፎቶውን ወስደው ራሱ መሙላት ወይም ደግሞ ያን ፎቶ መጠቀም ይችላል። ደረጃ 2 ደግሞ ትክክለኛ የሆነውን መረጃ፣ ሙሉ ስም፣ የተወለዱበትን ቀን፣ የትውልድ ቦታ፣ የትምህርት ደረጃ። እነዚህ ሁሉ መረጃዎች ከፓስፖርቶና ማንነት ካርዶ ጋር ወይም ደግሞ ናሽናል አይዲ ጋር በማመሳሰል ያደርጋል። ስሞትን በእንግሊዝኛ ፊደል እንደ ፓስፖርቶ ላይ እንዳለ በትክክለኛ ምንም አይነት ስፔሊንግ ሳይሳሳቱ በትክክል ይጻፉ። ደረጃ 2 መመዝገቢያ ጊዜና ቦታ። መመዝገቢያው በየዓመቱ ኦክቶበር ብቻ ይከፈታል። ለምሳሌ ለዲቪ 27 ሎተሪ መመዝገቢያው ከኦክቶበር 1 2025 እስከ ኖቬምበር 5 2025 ድረስ ነው። ነገር ግን የዘንድሮ ዲቪ ላልተወሰነ ጊዜ ተራዝሟል። ጉዳዩን በቅርበት ተከታትለን በሚከፈትበት ወቅት የምናሳወቃችሁ ስለሆነ ይህን ቻናል ሰብስክራይብ አድርጋችሁ ጠብቁ። ዲቪ 27 ለመሙላት ብቸኛ የምንጠቀመው ድረገጽ dvprogram.state.gov ነው። ሌላ ማንኛውም ድረገጽ ወይም ወኪል ገንዘብ የሚጠይቅ ከሆነ እሱ ሐሰተኛ ነው፣ እንዳትጠቀሙት። በመቀጠልም በድረገጹ ላይ ያለውን ገጽ በጥንቃቄ ሙሉ። ፎቶን በሚጭኑበት ጊዜ ትክክለኛው ፎቶ መምረጣችሁን ያረጋግጡ። ብዙ ማመልከቻዎች በተሳሳተ ፎቶ ምክንያት ፌል አድርገዋል። ፎርሙ ሞልታችሁ ከጨረሳችሁ በኋላ ሰሚት አድርጋችሁ ሲጨርሱ ኮንፎርሜሽን ነምበር በዚህ መልኩ ያመጣላችኋል። ውጤት ከተለቀቀ በኋላ ለማወቅ የሚያስፈልጉ ብቸኛ ቁጥር እነዚህ ናቸው። ይህ ቁጥር ከጠፋባችሁ ዲቪ ደርሷችሁ እንኳን እናንተ ታጣቁ ይሄ እድል ሊያልፋችሁ ይችላል። ስለዚህ በስልክዎ በኢሜይሎ ወይም ደግሞ በቴሌግራም ሴቭ ሜሴጆች ላይ ያስቀምጡት። በድንገትም እድል ቀንቶት አሸናፊ ከሆኑ ከዛ በኋላ ምን ሊከተል ይችላል? ይህም ጥያቄ ስለሚጠቅማችሁ አጠቃላይ ልመልስላችሁ። እሺ፣ አንተ አሸናፊ ነህ ተብለህ ታስበሃል እንበል። ይህ መጀመሪያ ብቻ ነው። አሁን ትክክለኛው ስራ ጀምራል። እነዚህን ጥያቄዎች ከዚህ በፊት ምናልባት ሰምታችሁ ታውቁ ይሆናል። ውጤቱ እንዴት ታውቋለህ? ውጤቱን በሚቀጥለው ዓመት ከመጋቢት እስከ ሚያዝያ ህጋዊ ወደሆነው ድረገጽ ሄድና dvlottery.state.gov በመሄድ ያንን ውድ የሆነውን ኮንፎርሜሽን ቁጥርህን በማስገባት ውጤቱን ትመለከታለህ። አሸናፊ ከሆንክ ወዲያውኑ ግሪን ካርድ ይሰጠኛል፣ አሜሪካ ሄዳለሁ ብለህ ታስባለህ። ግን
ሲያምር ይቀራል። አሸናፊ መሆን የመጀመሪያ እርምጃ ብቻ ነው። ከዚያ ረጅም ቃለ መጠይቅ ሂደት አለ። ይህንን የበለጠ መረጃ ለማግኘት ወደ ዲኤስ 2060 ገጽ በመሄድ መረጃዎችን አጠናክረ ትሞላለህ። በመጨረሻም በአሜሪካ ኤምባሲ ቃለ መጠይቅ ይጠብቃል። እሱን ካለፍክ በኋላ ነው አሜሪካ የምትሄደው። በቃለ መጠይቁ ምን ይጠይቃል? የትምህርት ማስረጃ፣ የስራ ልምድ፣ የገንዘብ አቅርቦት ወይም ደግሞ አሜሪካ ስቴት ስፖንሰር ስለሚያደርግ ሰውና ስላለ የሕክምና የጤና ደረጃ ውጤት ተጠቃለው ይጠየቃሉ ማለት ነው። ሌላኛው የብዙ ሰዎች ጥያቄ የሆነው ነገር ሁሉም ዲቪ ወጣላቸው አሸናፊ ሰዎች ግሪን ካርድ አግኝተው አሜሪካ ይሄዳሉ? ይህም በጣም የብዙ ሰዎች ጥያቄ ነው። አሸናፊ የተባሉ ሰዎች ብዛት ከሚሰጡ ቪዛ ብዛት በላይ ነው። ይህም ማለት ዲቪ ወጣለት ሰው በጠቅላላ አሜሪካ አይሄዱም ማለት ነው። ይህም ማለት በፍጥነትና በትክክል ለቃለ መጠይቅ የሚዘጋጁና ሁሉንም ማስረጃ የሚያቀርቡ ሰዎች ብቻ ናቸው ግሪን ካርድ የሚያገኙ። እዚህ ነገር ላይ አስምሩበት። በመጨረሻም ዲቪ ሎተሪ ላልተወሰኑ ጊዜ እንደተራዘመና ራሱ የአሜሪካ መንግስት ያሳወቀ ሲሆን በሚጀመርበት ጊዜ ተከታትዬ ለእናንተ ማቀርበላችሁ ስለሚሆን ይህን ቻናል ሰብስክራይብ፣ ላይክ እና ኮሜንት በማድረግ ዲቪ ሎተሪ ለመሙላትም $1 ክፍያ ያስፈልጋል ተብሎ የሚናፈሰው ወሬ ምንም የተረጋገጠ ነገር ስለሌለው ጊዜው ሲደርስ ትክክለኛውን መረጃ ጣርቼ ማቀርብላችሁ ይሆናል። እናንተ ግን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። እንደ ሁልጊዜው ለእናንተ ጥቂት ጠቃሚ ምክሮችን አጠቃልዬ ልስጣለሁ። የመጀመሪያው አንድ ትንሽ ስህተት ማመልከቻውን ሙሉ በሙሉ ፌል ሊያደርገው ይችላል። ሞልቶ ከጨረሱ በኋላ 2-3 ጊዜ ያረጋግጡ። ሁለተኛው በሰው የተለያዩ ፕሪንት ቤቶች ቢሄድ አያስሞሉ። ለመመዝገብ ምንም አይነት ገንዘብ አይክፈሉ። ሂደቱ በጣም ቀላል ነው። የተለያዩ ቪዲዮዎች አሉ። እነሱን በማየት እሱን በመከተል ለራሱ መሙላት ይችላሉ። 3 ዲቪ ሎተሪ እድል ብቻ ነው። ዘንድሮ ባይሳካ ለቀጣይ ዓመት ተስፋ እንዳይቆርጡ፣ ቀጣይ ዓመት ባይሳካ ለሚመጣው ዓመት ተስፋ እንዳይቆርጡ። ከዚህ በላይ መረጃዎችን የምትፈልጉ ከሆነ ከታች ባለው ኮመንት ቦክስ ውስጥ ይጠይቁ። እኔ ራሴ ወይም ደግሞ ሌሎችን የቤተሰቦች ሊረዱት ይችላሉ። ስለዚህ ቤተሰቦች ዲቪ ሎተሪ የህይወቶ መቀየር እድል ሊሆን ይችላል። በዚህ ቪዲዮ ውስጥ ያለው መረጃ ሁሉንም ነገር ለማወቅ በቂ መሰረት እንደሚሰጡ ተስፋ አድርጋለሁ። ይህ ቪዲዮ ጠቃሚ ሆነ ላይክ ያድርጉ፣ ሰብስክራይብ ያድርጉ፣ የደወል ምልክቱን መጫን እንዳይረሱ። ኮሜንት ያድርጉ፣ ጥያቄዎችን ጠይቁ ወይም የእርስዎን ተሞክሮ ያካፍሉ። ስለ ዲቪ አሞላልና ስለ ዲቪ ኢንፎርሜሽን ለመጨረሻ ጊዜ የምትከታተሉት ቪዲዮ እንዲሆንላችሁ እመኝላችኋለሁ።